ሰላም ሰላም የዚህ ቻናል ተከታታዮች እንደምን አላችሁ? እንደተለመደው በዚህ ርዕሰ ጉዳይ መጥቻለሁ። ወደዚህ ርዕሰ ጉዳይ ከመግባታችን በፊት ያለፈውን ቪዲዮ ለማስታወስ ልሞክር። ልቦለድን ለማየት ጽሁፋዊ ስነ ጽሁፍን ማየት ግድ ይለናል ማለት ነው። ጽሁፋዊ ስነ ጽሁፍ በአይነቱ በሁለት ይከፈላል። አንደኛ ጽሁፋዊ ስነ ጽሁፍና ቃላዊ ስነ ጽሁፍ በመባል በሁለት ይከፈላል ስነ ጽሁፍ። ከዛ ጽሁፋዊ ስነ ጽሁፍን ደግሞ በስንት እንከፍለዋለን? በአራት እንከፍለዋለን። አንደኛ ልቦለድ፣ ሁለት ተውኔት፣ ሶስተኛ ደግሞ ግጥም፣ አራት ኢልቦለድ እያልን የምንጠራቸው ናቸው። ከዛ ውስጥ ማንኒ ልቦለድን እኒ ወደ ልቦለድ ንግባ። ልቦለድን ስንሰራ ወይም ልቦለድን ስንሰራ በዚህ በአጭር ቪዲዮ ወይም በአንድ ቪዲዮ ብቻ ስለ ልቦለድ እገልጽላችኋለሁ ወይም ያለውን ነገር አብራራለሁ ብዬ ሳይሆን የተወሰነ መገናዘቢያ የሚሆን ነገር ይኖራችኋል ወይም እማቀውን ላጋራችሁ ከምለው ነውና በጥሞና እንድትከታተሉ ከወዲሁ ጋበዝኳችሁ። ቀጣይ ቪዲዮ። እሺ ልቦለድ ማለት ምንድነው ከሚለው ስንነሳ ልቦለድ ማለት ከሁለት ራሳቸውን ከቻሉ ጥምር ቃላት የወጣ ነው። ያ ማለት ልብ ወለድ፣ ልብ የወለደው ከልብ የመነጨ ከልብ የወጣ ያ ማለት የምንአብ ውጤት የአንዱ ደራሲ የሐሳብ ወይም የራሱን እምነት የራሱን መንገድ የሚያንጸባርቅበት ያየውን እይታ የሚያጋራበት ጽሁፍ ነው ማለት ነው። ያ ማለት በጽሁፍ አማካኝነት ያቀርብልናል። ለዛም ነው ጽሁፋዊ ስነ ጽሁፍ ነው እያልን የምንጠራው። ልብ ወለድ ከልብ ፈልቆ የተገኘ ነው ወይም የተወለደ የፈጠራ ስራ ነው ማለት ነው። ከማን የተገኘ? ከልብ ወይም ከአንዱ ደራሲ ከልቡ ፈልቆ የተገኘ ነው። እውነተኛ ታሪክ ወይም ሐሳብ ላይ ተመስርቶ ወይም ተመርኩዞ በደራሲው ፈጠራ ችሎታ አእምሮ እና ተውቦ ስነነቱን ጠብቆ የተጻፈ የምንአብ ውጤት ነው። ስነ ጽሁፍ የምንአብ ውጤት ነው ብለናል። ስነ ጽሁፍ የምንአብ ውጤት የሚሆነው እውነት ላይ ተመርኩዞ የማን ተጨማሪ ሐሳብ አለበት ማለት ነው? የደራሲው ተጨማሪ ሐሳብ አለበት ማለት ነው። ተጨማሪውን ሐሳብ ከማን ነው የምናገኘው? ከደራሲው ነው ማለት ነው። ስለዚህ እውነት ነው ብለን የማንወስደው ወይም ከኢልቦለድ ጋር የማናካትተው ለምንድን ነው? የማን ተጨማሪ ሐሳብ አለበት ወይም የምናብ የፈጠራ ችሎታ አለው ማለት ነው። የደራሲው የፈጠራ ችሎታ የታከለበት ስለሆነ ነው ማለት ነው። ስለዚህ ስነነቱን መጠበቅ አለበት። ስነ ነው ለማለት ውብ ነው፣ ማራኪ ነው፣ ሰዎችን በማይሰለች መልኩ ነው መቅረብ ያለበት። አጻጻፉ፣ የፊደል አጣጣሉ፣ የቃላት አገባባቸው፣ የሚጠቀማቸው የቃላት የይዘቱ ሁሉም ነገር ከዲዛይኑ ጀምሮ እያንዳንዱ ነገር ማራኪ በሆነ መልኩ ውብ በሆነ መልኩ መቅረብ መቻል አለበት ማለት ነው። እሺ ምን ያሳያል? ልቦለድ ምንን ሊያሳይ ይችላል ስንል ልቦለድ አንድ የተፈጠረን ነገር ወይም ተፈጥሮ ያለፈን ነገር አንድ፣ ሁለተኛ ደግሞ እየተፈጠረ ያለውን ነገር፣ ሶስተኛ ገና ይፈጠራል ተብሎ የሚታሰቡትን ለወደፊቱ ይፈጠራሉ ተብሎ የሚታሰቡትን ጭምር ታሪክን መሰረት በማድረግ ሰዎችን ለማስተማር፣ ለመምከር፣ አቅጣጫ ለማሳየት የሚጻፍ ጽሁፍ ልቦለድ ተብሎ ይጠራል ማለት ነው። ስለዚህ ዋና ተግባሩ ማስተማር ነው፣ መምከር ነው፣ ወይም ወደፊት ምን እንደሚሆን የወደፊቱን ነገር የሚያሳይልን የሚያንጸባርቅልን የጽሁፍ ክፍል ነው ወይም የጽሁፋዊ ስነ ጽሁፍ አንዱ አካል ነው ማለት። ስለዚህ ሐሳባችንን አንድ ደራሲ ሐሳቡን የተፈጠረን ታሪክ መሰረት አድርጎ የራሱን ጨምሮ ከሽኖ በአማረ መልኩ ሊያቀርብ ይችላል። ወይም እየተፈጠረ ያለን መሰረት አድርጎ ተመርኩዞ ሊያቀርብልን ይችላል። ለወደፊቱ ይፈጠራሉ
ተብሎ የሚታሰቡት ነው። ያ ማለት አሁን ላይ እየተፈጠረ ያለውን መሰረት በማድረግ ለወደፊቱ እነዚህ ነገሮች ይፈጠራሉ የሚለውን ሐሳብ የራሱን የሚያስቀምጥበት ክፍል ልብ ወለድ ተብሎ ይጠራል ማለት ነው። በጣም ጥሩ። ቀጣይ ወደ ልብ ወለድ አይነት እንግባ። እስቲ ወደ ልብ ወለድ አይነት ከመግባታችን በፊት ስለ ልብ ወለድ አይነት የምታውቁትን ኮመንት ላይ ጻፉልኝ። የልብ ወለድ አይነቶች ስንት አይነት የልብ ወለድ አይነት ታውቃላችሁ? ጥሩ። እነሱስ እነማን ናቸው የሚለውን ኮመንት ላይ ጻፉልኝ። እኔም ማቀውን ላጋራችሁ አንድ በአንድ እስኪኔ። የልብ ወለድ አይነት በአጻጻፉ በቃላት ብዛቱ እና አላባዊውን መጠን መሰረት በማድረግ የቋንቋ ምሁራን ወይም የስነ ጽሑፍ ጠበብት በሶስት ይከፍሉታል። በስንት አልኳችሁ? በሶስት። ጎበዞች እናንተ ቅድም ያላችሁትን ያዙና እነዚህ ሶስት ካላችሁ እነማን እንደሆኑ ገልጻችሁ፣ ደግሞ ሶስት ካላላችሁ እነማን እንደሆኑ ለምን እንደዛ እንደተባሉ እስኪ እያንዳንዱን ዝርዝራቸውን እኔ በጣም ጥሩ። እሺ፣ አንደኛ ረጅም ልብ ወለድ። ረጅም ልብ ወለድ ማለት አንድን ታሪክ ከመነሻ እስከ መድረሻው ያ ማለት ከውልደቱ እስከ ዕለተ ሞቱ ወይም ከጅማሬ እስከ መጨረሻው ድረስ ያሉትን ሐሳቦች አንድ ባንድ እያነሳ ታሪኩን በተቀደደለት ቦይ መሰረት በዛው እያሰናሰለ የሚያቀርብልን ጽሑፍ ነው ማለት ነው። ይህ ጽሑፍ ከአንዱ ሀገር ወደ ሌላው ሀገር ወይም ወንዝ ተሻጋሪ ነው። ከአንዱ ሀገር ወደ ሌላው ሀገር እንዳሻው መንቀሳቀስ የሚችል ነው ማለት ነው። እንዳሻው መንቀሳቀስ ይችላል ስንል ምን ማለታችን ነው? የአላባዊው ብዛትን አይገድብም። ወይም በሌላው አባባል ከአንዱ ሀገር ሌላው ሀገር ላይ መንቀሳቀስ ይችላል። ጎንደር ላይ ሆኖ የት ሊሄድ ይችላል? ኦሮሚያ ሊሄድ ይችላል። ከኦሮሚያ ደቡብ አንድ ቦታ ላይ መወሰን አይችልም። ወይም አንዱ ላይ ብቻ የሚያተኩር አይደለም። በአንድ አካባቢ ብቻ የተገደበ አይደለም ማለት ነው። ስለዚህ እንደ ሀገር ብቻ ስናይ ነው እንደዛ የምንለው። ኢትዮጵያ ውስጥ ሆኖም ወደ አሜሪካም፣ ጣሊያንም፣ ስፔንም፣ ጃፓንም የትም ሊሄድ ይችላል። ቻይናም ሊሄድ ይችላል። ሊጓዝ ይችላል። እንደፈለገ ሊጓዝ የሚችልበት ወይም የመንቀሳቀስ መብቱን ያልገደበ አንድ አላባዊ ብዛት ያልተገደበለት የቃላት ብዛት አንባቢውን እስካልሰለቸ ድረስ ስንትም ገጽ ቢሆን የማይገደብለት የልብ ወለድ አይነት ነው ማለት ነው። ምንም አይነት ገደብ የሌለበት ነው። ግን አጻጻፉና አቀራረቡ ማራኪ በሆነ መልኩ መሆን መቻል አለበት። ሌላውን በሚያስተምር መልኩ፣ ሌላውን ለማንበብ በሚያነሳሳ መልኩ፣ በአንባቢው ዘንድ ተቀባይነትን በሚያስገኝ መልኩ ምን መደረግ መቻል አለበት? መጻፍ መቻል አለበት። ሀሳባችንን የምንገልጽበት፣ ሀሳባችንን የምናስቀምጥበት፣ አሳሳላችን አተያየታችን ሊለያይ ይችላል። ከአንዱ ግለሰብ በሌላኛው ግለሰብ ሊለያይ እንደሚችል አውርቻቸዋለሁ። ስለዚህ በዛው ልክ የሚታይ ነው ማለት ነው። ሌላው ቤሳ ልብ ወለድ ነው። ሁለተኛ ላይ የምናገኘው ቤሳ ልብ ወለድ ይባላል። ቤሳ ልብ ወለድ በሁለቱም መካከል ያለ ነው። ማለትም በአጭር ልብ ወለድና በረጅም ልብ ወለድ መካከል ያለ ነው። ያ ማለት የረጅም ልብ ወለድን ታሪኩ የማያንዛዛ ረጅም ልብ ወለድ ሲሆን የመንዛዛት ባህሪ ያለው በጣም ያሉትን ነገሮች ለማድረግ ተደጋግሞሽ ነገሮችን ልናገኝ እንችላለን። እና ደግሞ እንዳጭር ልብ ወለድ ታሪኩን ባጭሩ የማይቀጭ የልብ ወለድ አይነት ነው። ታሪኩ ተጀመረ ተብሎ አለቀ የሚል አይነት ነገር አይደለም። ስለዚህ ባጭሩ የማይቀጭ እንዲሁም በጣም ያልተንዛዛ መካከል ላይ ያለ የአይነት የልብ ወለድ አይነት ከቅርብ ጊዜ ወዲህ በስፋት መጻፍ የጀመረ ጽሑፍ ነው። በውስጡ የሚገኙ ወይም መገኘት ያለባቸው አላባውያን የተመጠኑ እና የቃላት ብዛቱም የተገደበለት የልብ ወለድ አይነት ነው ማለት ነው።
ቅድም ላይ ረጅም ልቦለድ ላይ ምንድነው ብለናል? ገደብ አለው ተባብለናል። ገደብ የለውም ተባብለናል። ለረጅም ልቦለድ ቤሳ ልቦለድ ግን ገደብ አለው። በጣም ማያንዛዛም ባጭሩ ማይቀጭም። ስለዚህ መካከል ላይ ያለ ተፈላጊነቱ በጣም ሰፋ ያለ ነው። አሁን ላይ እየተጻፈ እየተዘወተረ ያለ አይነት የልቦለድ አይነት ነው ማለት ነው። ሶስተኛ አጭር ልቦለድ ነው። አጭር ልቦለድ ስንል ምንድን ነው? አንድ ታሪክ ከፊል ገጽታውን አንድ እይታውን ብቻ የሚያሳይ በእውነተኛ ታሪክ ላይ ተመስርቶ የሚጻፍ የልቦለድ አይነት ነው። ይህ ልቦለድ በቃላት ብዛት የአላባውያኑ መጠን የተገደበ ነው። የአላባዊው መጠን የተገደበ ነው። የአላባዊ መጠን ስንል ገጸ ባህሪው የተመጠነ ነው። ግጭቱ በዛው ልክ፣ ትልሙም ላይ ያሉት ነገሮች እያንዳንዱ መጠን አላቸው ማለት ነው። አላባውያኑ ላይ ስንገባ የምናያቸው ይሆናል። እነዚህ መጠን አላቸው። በቃ አንድ አጭር ልቦለድ ለመባል ከአንድ አካባቢ በፍጹም መውጣት የለበትም። በውስጡ ደግሞ መያዝ የሚችለው በዛ ከተባለ 2 ወይም 3 ገጸ ባህሪ ነው። ከዚህ በላይ ገጸ ባህሪ አይዝም። አንድ አካባቢ ላይ ብቻ ነው ውልደቱም እድገቱም እዛው ላይ ያልቃል ማለት ነው። ወንዝ ተሻጋሪ አይደለም። እንደ ረጅም ልቦለድ ወንዝ ተሻጋሪ አይደለም ማለት ነው። የምነሳው ታሪክ በአንድ ቁጭት ተነቦ ሊያልቅ የሚችልና ያልተንዛዛ ነው። ስለዚህ እንደተቀመጥን የምንወያያቸው ያንዳንዱ ነገር ቁጭ ብለን አንብበን ጨርሰን የምንወጣ አይነት ነገር ነው ማለት ነው። በአጻጻፍ ሂደቱ ነገሮቹን ታሪኮችን ለመጨረስ ጥድፊያ የሚታይበት የልቦለድ አይነት ነው ማለት። ስለዚህ ልቦለድ አጭር ልቦለድ ላይ ምን እናገኛለን? ጥድፊያ እናገኝ። አንዱን ነገር ጀምሮ እስከ መጨረሻው ድረስ እያንዳንዱ ነገር ተከታትሎ የሚጨርስልን ሳይን ለኛው እየተወ ለአንባቢው እየተተወ የሚካሄዱ ነገሮች ይበዛሉ። ስለዚህ በአጻጻፍ ደረጃ ጥድፊያ ይታየዋል ማለት ነው። እሺ ቀጣይ ስለዚህ ሐሳብ ግልጽ ከሆነላችሁ እስኪ እስካሁንም እየተከታተላችሁ ስለሆነ በጣም አመሰግናለሁ። ለዚህ ቤት አዲስ ከሆናችሁ እስኪ ሰብስክራይብ የምትለዋን በተን በመጫን ሰብስክራይብ አድርጉኝ። ሌላው ደግሞ ለሌሎቹ ይህ ቪዲዮ እንዲዳረስ ላይክ በማድረግ እይታ መጠኑ ሰፊ እንዲሆን ለሌላው አዳርሱ። እንዲሁም ሼር በማድረግ ሐሳባችሁን ለሌሎቻችሁ ወይም መድረስ ላለባቸው በዚህ ሰዓት ይህንን ለሚፈልጉ እንዲዳረስ እንድታደርጉ ጠይቃችኋለሁ። ወደ የአጭር ልቦለድ ባህሪያትን እናያለን። ካሉት ልቦለድ አይነቶች ውስጥ አጭር ልቦለድ የተለየ ባህሪ ያለው፣ ምክንያቱም በውስጡ ካላቸው የቃላት ገደብ፣ የአላባውያን ገደብ፣ ጥድፊያውን መሰረት አድርጎ የአጭር ልቦለድ ባህሪያት እነዚህ ናቸው። እዚህ ጋር እንደምታዩት አንደኛ ማን እናያለን? ነቁጥ ወይም በአንድ ላይ ነቁጥ ይባላሉ። ነጠላ ውጤት አለ። ቁጥብነትና ጥድፊያ። ነጠላ ውጤት ስንል ምን ማለታችን ነው? ነጠላ ውጤት ማለት በአጭር ልቦለድ ውስጥ መነሳት ያለበት የታሪክ ብዛት አንድ ነጠላ ሐሳብ ብቻ መሆን እንዳለበት የሚያሳይ ባህሪ ነው። ስለ አንድ ነገር ብቻ ነው የሚያወራ። ስለ ሰውየው ከሆነ ሰውየውን ብቻ ነው፣ ሌላ ተጨማሪ እንትን ውስጥ። ስለ ፍቅር ከሆነ ፍቅሯን ብቻ፣ ስለ ግድያውም ከሆነ ግድያውን ብቻ፣ አንድ ነጠላ ሐሳብን ብቻ መነሻ በማድረግ የሚነሳ ነው። የቃላት ብዛትና የአላባዊ መጠን የተገደበ በመሆኑ ከዛ አንፃር ነው። ቁጥብነቱን በምናይበት ሰዓት ታሪኩ ላይ የሚነሱት ሐሳቦች በተመረጡ ቃላት ወይም ቁጥብ በሆነ መልክ መቅረብ እንዳለባቸው የሚያሳይ ባህሪ ነው። ያ ማለት የምንጠቀማቸው ቃላቶች የተመረጡ መሆን እንዳለባቸው፣ በአንድ ቃል እንደ ግጥም ብዙ ሰፋ ያለ መልእክት ማስተላለፍ የሚቻልባቸውን ቃላቶች ነው መጠቀም ያለብን። በአንባቢው አእምሮ ላይ ምስልም ከሳች በሚሆን መልኩ ያንን ነገሩን እንዲረዳ የገጸ ባህሪው ስቃይ፣ የገጸ ባህሪው ሰቆቃ እንድታየው
አንድ ከአይጥ ጋር አብሮ የሚኖር ተከራይ ምን አይነት ነገሮችን እንደሚገጥሙት ለማሳየት የምንጠቀማቸው ቃላቶች አንባቢው በሚረዳ መልኩ መሆን መቻል አለበት። ስለ አይጥ ምንም አይነት ግንዛቤ ለሌለው ማህበረሰብ ጭምር ስለሆነ እየተጻፈ ያለው። ስለዚህ ቁጥብ መሆን አለበት ነው። ጥድፊያ ይታያል ስንል ቅድም የአጭር ልቦለድ ላይ እንዳየነው አጻጻፍ ሂደቱ ላይ በታሪኩ የሚነሱት ሀሳቦች መጓዝ ያለባቸው በፍጥነት መሆኑን የሚያመላክት ባህሪ ነው። ይህ ባህሪ ሀሳቡ ላይ የሚነሱትን የተመረጡ ቃላት እንዳሉ ሆነው የታሪኩ አካሄድ የተንዛዛ እንዳይሆን የሚገድብ ባህሪ ነው ማለት። ስለዚህ ይገድበናል። የተንዛዛ እንዳይሆን የተነሳው ርዕሰ ጉዳይ የተነሳው ሀሳብ መንዛዛት እንዳይኖረው እኔም ራሱ እያንዛዘውባችሁ ነው መሰለኝ። እሺ ወደ ቀጣዩ ንግባ። ስለዚህ እዚህ ላይ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ግልጽ ያልሆነላችሁ ነገር ይበልጥ እንዳስረዳችሁ የምትፈልጉት ነገር ካለ ኮመንት ላይ ሀሳባችሁን ስጡበት፣ አስቀምጡ። እያነበብኩ እመልስላችኋለሁ። ቀጣይ እስኪ ስለ አላባውያን ራሳችሁን ጠይቁ። አላባዊ ምንድን ነው? ልቦለድ አላባውያን የምንላቸው ልቦለድ አላባውያን እንዳላችሁ ታውቃላችሁ? አላባዊ ራሱ ምንድን ነው? እሺ ጥሩ። የልቦለድ አላባውያን የሚባሉት ደራሲው ለአንባቢያን ሀሳቡን እንዲያስተላልፍ የሚያግዙ ምንድናቸው? ሙያዊ ቃላት ናቸው ማለት። ሙያዊ ቃላቶች ምን ተብለው ይጠራሉ? አላባውያን ተብለው ይጠራሉ። የልቦለድ አላባውያን ሙያዊ ቃላቶች ናቸው። ወይም አላባዊ ማለት ሙያዊ ቃል ነው ማለት። ተውኔት ላይም አላባዊ ልናገኝ እንችላለን። ያ ማለት ሙያዊ ቃል ነው ማለት ነው። ሙያዊ ቃሉ ግጥም ላይም እንደዚሁ አላባዊ አለ። ምን እያልን ነው? ሙያዊ ቃል ነው እያልን ነው ማለት። ስለዚህ አላባዊ ስትባሉ ሌላ አዲስ ቃል መሆን የለበት። ሙያዊ ቃል ነው፣ ደራሲው ብቻ የሚጠቀመው ወይም የስነ ጽሁፍ አካላት ብቻ የሚጠቀማቸው ቃላቶች። ሙያዊ ቃላት ስንል ደራሲው የሚጠቀሙ የሙያ ቃል አለ፣ ነርሶች የሚጠቀሟቸው፣ መምህራን የሚጠቀሟቸው፣ ዶክተሮች የሚጠቀሟቸው፣ ኮንስትራክሽን ላይ ያሉት ሰዎች የሚጠቀሟቸው የየራሱ የሆነ ሙያዊ ቃል አለ። ስለ ጠመኔ መምህር ቢጠየቅ ነው። ስለ ምንድነው እስኪ ስለ መዶሻ የኮንስትራክሽን ባለሙያ ቢጠየቅ ነው። ስለ መርፌ ነርስ ቢጠየቅ። ስለዚህ እያንዳንዱን ነገር ወይም እዛ ውስጥ ስለሚወሩት ሙያዊ ቃላቶች ልክ እንደዚሁ የደራሲው ሙያዊ ቃል አላባውያን ተብሎ ይጠራሉ። እነዚህ አላባውያን እነማን ናቸው? ልቦለድ ውስጥ ያሉት አላባውያን 7 ናቸው። 7ቱን አላባውያን በምናይበት ሰዓት አንደኛው ታሪክ ነው። እነዚህን በተለየ ቪዲዮ መጣላችኋለሁ። የልቦለድ አላባውያን ብዬ ዘርዘር ባለ መልኩ ሌላ ቪዲዮ ሰራላችኋለሁ። እዚሁ ልቦለድ አላባውያን ውስጥ መካተት ወይም ልቦለድ ውስጥ መካተት ስላለበት ነው። ወይም የእናንተን ጥያቄ መሰረት በማድረግ ላቀርብላችሁ ይችላል። ታሪክ ምንድን ነው ስንል ታሪክ ማለት የልቦለዱ የጀርባ አጥንት ነው። የልቦለዱ ጀርባ አጥንት ነው ስንል መነሻው ነው። ለምሳሌ ያ ታሪክ ከሌለ ምን የለም ማለት ነው። ልቦለዱ ራሱ ጽንሰ ሐሳቡ የለም። ቅድም ላይ እንደነገርኳችሁ ልቦለድን ለመጻፍ ልብ ወለድ ነው ተባብለን በነበረበት ጊዜ ምን ብያቸዋለሁ? የምናብ ፈጠራ ነው። የምናብ ፈጠራ ግን የሚነሳው እውነተኛ ታሪክ ላይ ተመስርቶ ሊሆን ይችላል። አንድ እየተመሰረተ ያለውን ነገር መሰረት ማድረግ ሊሆን ይችላል። ወይም ለወደፊቱ ይመሰረታል ብሎ የሚያስበውን ደራሲ የሚያስበውን ሊሆን ይችላል ተባብለናል። ስለዚህ አንድ መነሻ ሐሳብ አለን ማለት ነው። በዛ መነሻ ሐሳብ ላይ ነው ተንተርሰን ሐሳባችን የምናንጸባርቀው ወይም የውስጣችንን ሐሳብ ምናባችንን ልባችን የወለደውን አውጥተን አፍልቀን የምናስቀምጠው ማለት ነው።
ምክንያቱም ልቦለድ ሐሳቡን የሚያቀርበው ታሪክ ላይ ተመርኩዞ በመሆኑ ነው ይላል። እሺ ድርጊትን በጊዜ ቅደም ተከተል የሚያቀርብ አላባዊ ነው። ድርጊትን በምን በጊዜ ቅደም ተከተል የአላባዊ የአንባቢን አእምሮ ላይ በአንባቢ አእምሮ ላይ ተቀርጾ የሚቀመጥና ስለምን እንዳነበበ ቢጠየቅ የሚሰጡት የመጀመሪያ መልሳቸው ነው። ስለዚህ ይህን መጽሐፍ ወይም ልቦለዱን ካነበባችሁ በኋላ ስለምንድን ነው ይህ ልቦለድ የሚያወራው ወይም ይህ ጽሑፍ ስለምንድን ነው የተጻፈው? ምንድን ነው የሚያስተላልፈው መልእክት? ምንድን ነው ያነበብኩት? ምንድን ነው ያገኘሁት ስንል ያ ታሪኩ ምንድን ነው? አሁን ፍቅር እስከ መቃብርን ታሪኩ ምንድን ነው ተብላችሁ ስትጠየቁ መነሻ ላይ የነበረውን እስከ መጨረሻው ድረስ አብሮ የተጓዙ ነገሮች አንድ ላይ ተጨምቆ የሚሰጥ ስለ ፍቅር የተከፈለውን መስዋዕትነት የሚያሳይ ወይም የፍቅርን ኃያልነት የፍቅርን የበላይነት የሚያሳይ በፍቅር ውስጥ ያሉትን ነገሮች እያንዳንዱ ነገር በምን አይነት መልኩ እንደታለፉ የሚገልጹ ክፍሎች አሉ ማለት። ሌሎችንም መጽሐፎች በመናይበት ምንድነው ያገኘሁት? ምንድነው ዋና ቁም ነገሩ ስንል ታሪኩ ነው ማለት ነው። የጀርባው አጥንት ነው ማለት ነው። ስለምንድነው የተጻፈው ብለን ስንጠይቅ የምናገኘው መልስ ልብ ወለድ ተብሎ ታሪክ ተብሎ ይጠራል። ይቅርታ። ሌላው ሁለተኛ ላይ የምናገኘው መቼት ነው። መቼት የሚለው ቃል ከሁለት ቃል የተገኘ ነው። ያ ማለትም መቼና የት ከሚሉ ሁለት ቃላት የተፈጠረ ቃል ነው ማለት ነው። ይህም ምንና ምንን ያሳይልናል? ጊዜና ቦታን የሚያመላክት አላባዊ ነው ማለት ነው። ጊዜው መቼ ነው? ቦታውስ የት ነው? ልቦለዱ ውስጥ ያሉት ታሪኮች ወይም ይህ ታሪክ ብለን ቅድም ላይ ያየነው ወይም አንደኛ ላይ ያየነው ክፍል መቼ ነው እና የት ነው? መቼ እና የት ጎበዞች። ስለዚህ ልቦለድ ውስጥ ያለውን ታሪክ መሰረት አድርጎ ጊዜውንና ቦታውን የሚያሳይልን ነው። መቼ ነው የተጀመረው? በዚህ ጊዜ። የት ነው መነሻው? እዚህ ቦታ ላይ። መዳረሻውስ መቼ ነው? በዚህ ጊዜ። ቦታውስ መጨረሻ ላይ ቦታውን የምናስቀምጥበት ክፍል ነው ማለት ነው። ወይም ያንን የሚያሳይ ነው። መቼቱ ምንድነው ተብላችሁ ስትጠየቁ መቼነቱንና የትነቱን የሚገልጽ ጊዜና ቦታውን የሚያሳይ አላባዊ ነው ማለት ነው። ሶስተኛ ገጸ ባህሪ። ገጸ ባህሪ ያልን የምንጠራው የእውኑ ዓለም ሰዎች ላይ ወይም ታሪካችንን መሰረት አድርገን ስንጀምር ታሪኩን ወክለው የሚሳተፉ በልቦለድ ውስጥ በደራሲው የተፈጠሩ ፍጡራን። የማን ፍጡራን? እኛን ፈጣሪ በአርአያ ሰብ ማለት በፈጣሪ እንደተፈጠርን ሁሉ የደራሲው ፍጥረት ምን ተብሎ ይጠራል? ገጸ ባህሪ ተብሎ ይጠራል ማለት ነው። በዓለሙ ውስጥ እንዳሉ ሰዎች ስጋ ለብሰው በተለያዩ ባህሪያት ተስለው መኖሪያ ተበጅቶላቸው ሁሉንም ነገር የሚያከናውኑ ሰዎች ወይም እንስሳት ወይም ግዑዝ አካላት። ስለዚህ ገጸ ባህሪን በስንት ከፈል ነው ማለት ነው? በሶስት። በሰው የሚከፈል አለ፣ ሁለተኛ እንስሳ አለ፣ ሶስተኛ ደግሞ ግዑዝ አካላት ተብለው የሚጠሩ አሉ። ልቦለድም በዚሁ ልክ ይከፈላል ማለት ነው። ልቦለድም በዚሁ ልክ ይከፈላል። ገጸ ባህሪን በተመለከተ የገጸ ባህሪ አሳሳል፣ ገጸ ባህሪን በተመለከተ ያሉትን ነገሮች ሰፋ ባለ መልኩ እመለሳለሁ ስላልኩኝ በዛው ላይ የምናይ ይሆናል። ግጭት ወደሚለው ወይም ወደ አራተኛው ክፍል እንግባ። ግጭት ማለት የልቦለዱ የታሪክ ወይም ታሪኩ በተሳለጠ መልክ እና አጓጊ በሆነ መልኩ ለአንባቢው እንዲደርስ የጀርባ አጥንት የታሪኩ
የጀርባ አጥንት የሆነ አላባዊ ነው። ታሪክ ግጭት ከሌለው በፍጹም አያድግም፣ በፍጹም አይመስጥም፣ አንባቢውን አይማረክም። ቆንጆ በሆነ መልኩ ልብን በሚሰቅል መልኩ ለሌላው መልእክት አያስተላልፍም ወይም ሳቢ ሆኖ አይቀርብልንም ማለት ነው። ግጭቶቹ እየጦዙ በሄዱ ቁጥር በውስጡ ያሉት ታሪኮች ምን እየሆኑ ይሄዳሉ? እያማሩ፣ እየተከሸኑ፣ እየተዋቡ ይሄዳሉ። ሰዎቹም የማንበብ ፍላጎታቸው ወይም አንባቢያን የማንበብ ፍላጎቱ ምን ይሆናል? እየጨመረ ያንን ምስጢር ወይም የግጭቱን መጨረሻ ለማየት ስለምንጓጓ ማለት ነው። በገጸ ባህሪው መካከል የሚደረግ አለመግባባት ወይም እሰጥ አገባ ነው። ባጭሩ ግጭት ማለት በገጸ ባህሪው በማን መካከል? በገጸ ባህሪው በዓለማውያን ሰዎች ዘንድ ያሉት ግጭቶች አሉ። የግጭት አይነት ግጭት በምን አይነት መልኩ ይቀርባል ወዘተ የመሳሰሉትን በቀጣይ የምናየው ይሆናል። ስለዚህ የገጸ ባህሪው እሰጥ አገባ አለመግባባት ይበልጥ ታሪኩን በሚገልጽ መልኩ ታሪኩ ወደፊት ለማስኬድ የሚጠቀሙት አላባዊ ግጭት ተብሎ ይጠራል ማለት ነው። ግጭት ከሌለ ሳቢም አይሆንም፣ ማራኪም አይሆንም። አንባቢው ብዙም አይል። እንደውም በጣም ግጭት ያለበት ውጥረት ያለበት ሲሆን ያንን እስከ መጨረሻው ድረስ ተከታትሎ ለማየት ብዙ አንባቢያን ይፈልጋሉ ማለት ነው። እሺ፣ ሌላው ትልም ወይም ሴራ አምስተኛ ላይ የምናገኘው ትልም ወይም ሴራ ነው። በልቦለድ ውስጥ ያሉ ምክንያትና ውጤት ጥብቅ የሆነ ትስስር ነው። ትልም ወይም ሴራ ማለት የምክንያትና ውጤት ጥብቅ የሆነ ትስስር ነው ማለት ነው። ያ ማለት ምን ማለት ነው? ምን ለምን ሆነ? ገጸ ባህሪው ለምን ተጋጨ? ለምሳሌ ንጉሱ ሞቱ። ለምንድን ነው የሞቱት? ንጉሱ የሞቱበት ምክንያት ምንድን ነው? ምን ለምን ሆነ? ትልም ወይም ሴራ ያ ማለት ነው። ንጉሱ ሞተ። የንጉሱን መሞት ታሪክ ነው። ንጉሱ ግን ለምንድን ነው የሞቱት? ንጉሱ የሞቱት ምስታቸው በድንገት ከፈረስ ላይ ወድቆ በመሞታቸው ነው። እሳቸውም ያንን ዜማ ሲሰሙ የልብ በሽታ ነበረባቸው። በሰሙበት ቅጽበት ደግሞ ወዲያው ሞቱ የሚል ሐሳብ ተጽፎ ቢቀመጥ ምን ለምን እንደሆነ የሚያሳይልን ነው ማለት ነው። ንጉሱ የሞቱት ለምንድን ነው? ምስታቸው ወይም ንግስቲቱ በመሞቷ። ስለዚህ ሴራ ወይም ትልም እያልን የምንጠራው ይህ ነው ማለት ነው። ትልም ወይም ሴራ ከሁለቱ አንዱን እንችላለን። ስድስተኛ ላይ የምናገኘው ጭብጥ ነው። ጭብጥ ምንድን ነው ስንል ደራሲው በጽሁፉ ለማስተላለፍ የፈለገው ዋና ወይም አንኳር ነጥብ ነው። መልእክቱ ምንድን ነው? ዋነኛ ዓላማውስ ምንድን ነው? ምንን ለማስተላለፍ ነው ስንል ጭብጡ ነው ማለት ነው። ሰባተኛ አንጻር ስንል አንጻር ልቦለድ የተጻፈበት ወይም የቀረበበት መደብ ነው። ልቦለዱ ከተጻፈበት መደብ ወይም አንጻር አኳያ በአራት ይከፈላል። እነዚህ አራት ክፍሎችን በሌላ ቪዲዮ እመጣለሁ፣ ግን እያንዳንዳቸውን ለመግለጽ ያህል አንደኛ መደብ አንጻር አለ ወይም ሶስተኛ መደብ አንጻር እና ተውኔታዊ አንጻር ነው። ሶስተኛ መደብ በሁለት ይከፈላል። ሁሉን አወቅና ውስን ሁሉን አወቅ አንጻር ተብሎ በአራት ይከፈላሉ ማለት ነው። ያ ማለት አንደኛ መደብ ውስን ሁሉን አወቅ እና ተውኔታዊ አንጻር ተብሎ በአራት ይከፈላሉ። እነማን ናቸው ምንድናቸው የሚለውን ዝርዝሩን ሌሎችን አላባውያን እሰራላችኋለሁ ማለት ነው። ቀጣይ የምናየው ስለ ልቦለድ አቀራረብ ዘዴዎች ነው።
4 አይነት የልብ ወለድ ወይም 5 አይነት የልብ ወለድ አቀራረብ ዘዴዎች አሉ። እነሱም ምልልስ፣ ንግር፣ ልብ ሰቀላ፣ ገለጻ እና ምልሰት እያልን የምንጠራቸው ናቸው። የምትጽፉ ወይም ልብ ወለድን ለመጻፍ የምትፈልጉ የምታትሩ ካላችሁ ድርሰት በምትጽፉበት ሰዓት ወይም ስነ ግጥምን ስነ ጽሁፍ ላይ ለመሳተፍ ስትፈልጉ በእንደዚህ አይነት መልኩ አቀራረባችሁን ብታሳምሩ ይበልጥ ከነዚህ ውስጥ ሶስቱን ወይም የተወሰኑትን ሁሉንም መጠቀምም ይቻላል። ነገር ግን እንደየታሪኩ አስፈላጊውን እየተጠቀማችሁ እንድትጽፉ ሀሳብ ሰጣለሁ ማለት ነው። ምልልስ ስንል በገጸ ባህሪያት መካከል የሚደረግ የሀሳብ ልውውጥ ነው። አንዱ ገጸ ባህሪ ከሌላው ጋር የሚሰጠው የሀሳብ ልውውጥ ምን ተብሎ ይጠራል? ምልልስ ተብሎ ይጠራል። ሁለተኛ ንግር ማለት ለወደፊቱ ሊሆን የሚችል ወይም ይከሰታል ተብሎ የሚታሰበውን ነገር ቀድሞ በትንበያ መልክ ማስቀመጥ ነው። ቀድሞ ያሉትን ነገሮች እንደዚህ ይሆናል ብሎ ያስቀምጥና ያ ንግር ሊሆን የሚችለው ግን ንግር እንዲሆን የተገመተው ወይም የተነበየው ነገር ምን መሆን አለበት? መፈጸም መቻል አለበት ማለት ነው። መጀመሪያ ላይ ይሞታል፣ እንደዚህ ካደረገ እንደዚህ ከሆነ ይሞታል የሚለውን ቀድሞ ከተተነበየ ምን መሆን መቻል አለበት? መሞት መቻል አለበት ማለት ነው። ቀድሞ ያለውን ነገር አቅጣጫ መስጠት ንግር ነው። ቀድሞ ያሉትን ነገሮች ማሳየት መጠቆም ንግር ነው። ነገር ግን ንግር ለመባል ምን መሆን መቻል አለበት? ፍጻሜው ላይ መድረስ መቻል አለበት ማለት ነው። ሶስተኛ ልብ ሰቀላ ነው። ልብ ወለድ ታሪክ እውነት ላይ ተመስርቶ የሚጻፍ በመሆኑ በአቀራረቡ አጓጊ፣ ለስሜት ቅርብና መሳጭ በሆነ መልኩ መቅረብ እንዳለበት ይታመናል። ስለዚህም ታሪኩ ሲቀርብ ልብን በሚሰቅል ማራኪ በሚሆን መልኩ መቅረብ መቻል አለበት። ሌላውን በሚያጓጓ መልኩ መቅረብ መቻል አለበት። ቅድም እንደነገርኳችሁ ግጭቱ፣ አላባዮቹ ላይ ያሉት የገጸ ባህሪያን አሳሳል አንባቢውን በሚስብ መልኩ መሆን መቻል አለበት ነው። ልብን በሚሰቅል መልኩ አንባቢው ተመችቶት ንባቡን እንዲያነበው በሚማርክ መልኩ መጻፍ መቻል አለበት። አራተኛ ገለጻ ነው። የልብ ወለዱን ሀሳብ ለማቅረብ የምንጠቀማቸው ቃላቶች፣ ገጸ ባህሪያት ቁመና፣ አለባበሱ፣ መልኩ፣ ስሜቱ ከታሪኩ ገጽታ ጋር እንዲዋህድ ለአንባቢው ሳቢና ማራኪ እንዲሆን መደረግ እንዳለበት የሚያሳይ ወይም በእንደዚህ አይነት መልኩ መቅረብ እንዳለበት የሚያሳይ ዘዴ ነው ማለት ነው። አገላለጻችን አንድን ገጸ ባህሪ እንስሳም ሊሆን ይችላል፣ ሰውም ሊሆን ይችላል፣ ግዑዝ አካልም ሊሆን ይችላል። ግን በምንገልጽበት ጊዜ ቃላቱ የምንጠቀማቸው ቃላቶች ሳቢ መሆን መቻል አለባቸው። አገላለጻችን ማራኪ መሆን መቻል አለበት። ገለጻችን እንዴት ነው መግለጽ የምችለው? ከሌላው በተለየ መልኩ እንዴት ተረድቼዋለሁ? ያንን ነገር ማሰብና በአግባቡ ማስቀመጥ እንዳለብን የሚያሳይ ነው። ምልሰት የተለያዩ ምክንያቶች የተነሳ በታሪክ ውስጥ የተከሰቱትን ክስተቶች ወደኋላ ተመልሶ ማሰብ ወይም ትውስታ ነው። ወደኋላ ተመልሶ ማሰብ ትውስታ ምልሰት ተብሎ ይጠራል ማለት ነው። ምናልባት በፍቅረኛው የተጎዳች ገጸ ባህሪ ካለች ያንን እንዴት እንደተጎዳ መጀመሪያ ላይ አሁን ላይ ያለችበትን ሁኔታ ያሳይና ከዛ ወደኋላ ተመልሶ እያንዳንዱን ነገር ከየት ተነስቶ እንደመጣ አብዛኞቹ ፊልም ኢንዱስትሪዎችም የሚሰሩት አይነት ሂደት ነው። አሁን ላይ ያለበትን ደረጃ ያሳያሉ። ነገር ግን ወደኋላ እዚህ ደረጃ ላይ ለመድረስ ወደኋላ ያለፈባቸውን መንገዶች በማስታወስ እያንዳንዱ ነገሮች እያነሳ እንዴት እዚህኛው ላይ መጥቶ እንደደረሰ ለማሳየት የሚጠቀምበት መንገድ ወይም ዘዴ ነው ወይም አቀራረብ ዘዴ ነው። ብዙ ጊዜ ለፊልም ይጠቀሙታል። ጽሁፍም ላይ ቆንጆ ነው።
ያላችሁበትን ቦታ ገልጻችሁ መቼቱን ግን ከየት ተነስታችሁ እዚህኛው ቦታ ላይ እንደሆናችሁ ወደ በገለጻው ያሉትን ነገሮች የምታሳምሩበት ይሆናል ማለት ነው። እና እስከዚህ ድረስ አብራችሁኝ ስለነበራችሁኝ በጣም ነው የማመሰግነው። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ያለምንም ገደብ መጻፍ ትችላላችሁ፣ መብታችሁ ነው። ሀሳብ አስተያየታችሁን እቀበላለሁ። ስለምትሰጡኝ እያንዳንዱ ክብር በጣም ነው የማመሰግነው። ክብረት ይስጥልኝ። ስለተከታተላችሁ ከልብ 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 አመሰግናለሁ። መልካም ጊዜ ይሁንላችሁ። እንግዲህ መጨረሻ ላይ መናገር ያለብኝ ነገር ካለ ለሌላው እንዲተላለፍ ምን ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ፣ ሼር ማድረግም እንዳይረሳ። አዲስ ከሆናችሁ እስካሁንም ድረስ ከጠበቃችሁ ከነበራችሁ ደግሞ ሰብስክራይብ የምትለዋን ነገር እንድትጫኑልኝ እና እንድታበረታቱኝ በጣም አመሰግናለሁ። መልካም ጊዜ